እዚህ ጋር የእቃ ማጠቢያ ያለው እንደምትመለከቱት ይቀረጽለትና እቤት እዛ ወስደን እንደዚህ ይቀረጽለትና ይቆረጣል ማለት ነው። አልጋም ሆነ ምንም ነገር ስታሰሩ ዋናው ፊኒሺንግ ነው፣ አጨራረሱ ሲያምር ነውና ቤትም ሄዶ የሚያምረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምን አላችሁ? ሁሉ ሰላም ሁሉ መልካም፣ በያላችሁበት ሰላማችሁን ይብዛልን። እንግዲህ የአላህ እዝነትና ረህመት በእናንተ ላይ ይውረድ እላለሁ ማለት ነው። ዛሬ እንግዲህ ደግሞ እንደተለመደው ድጋሚ መልሳ ነኝ ያለሁት ማለት ነው። በሌላ ትዕዛዝ መጥቻለሁ ማለት ነው። ከኋላ ላይ እንደምትመለከቱት ኪችን ካቢኔት እና እንደዚሁም ደግሞ አልጋ ነው ያለው። አሁንም ደግሞ እንደዚሁ ደግሞ 86000 የፈጀውን ኪችን ካቢኔት እንደዚሁ ሜትር ከ20 አልጋ እንደዚሁም ደግሞ ቲቪ ስታንድ ሙሉ በሙሉ እስከነዋጋው አንድ ባንድ እየከፈትኩ ምናምን አሳያችኋለሁ ማለት ነው። እንግዲህ ከኪችን ካቢኔቱ እንጀምራለን። ቤተሰብ እንግዲህ በጣም የሚገርም ኪችን ካቢኔት ነው። በነገራችን ላይ ማሳየትን ከመጀመሪያ በፊት ቪዲዮ ላይክ እያደረጋችሁ ጀምሩ። እንደዚሁም ደግሞ አዲሷን ቻናል ሰብስክራይብ አድርጉ ማለት ነው። ወደፊት ይላችኋል። ያው እንደምትመለከቱት መሳቢያዎች እነዚህ ናቸው። በጣም የሚገርሙ ናቸው። ከለሩና ይሄ መሳቢያው መያዣው በጣም ነው ማች አደረገው ማለት ነው። ይሄ ስኳሌ ከለሩ በጣም የሚያምረው። ይሄም እንደምትመለከቱት ቦክሶቹ መደርደር ትችላላችሁ ማለት ነው። እዚህና ቤተሰብ እንግዲህ እዚህ ጋር እንደምትመለከቱት ይሄው የተለያዩ ነገሮችን ከላይም ከታችም ማድረግ ትችላላችሁ። በጣም ሰፊ ነው። የፈለጋችሁትን እቃ ማስቀመጥ ትችላላችሁ ማለት ነው። የቦታው አቀማመጥ ያን ያክል አልተመቸውምና ቤት ሌቭል ቦታ ላይ ሲቀመጥ በጣም ነው የሚያምረው ማለት ነው። እዚህ ጋርም እንደምትመለከቱት እኔ በቃ ከለሩን በጣም ነው የወደድኩት። ኤችዲኤፍ እንጂ ኤምዲኤፍ አይመስልም ማለት ቅቡ ምናምን የሚገርም ነው። ፊኒሺንጉ ይሄው እንደምትመለከቱት በጣም የሚያምር ከለር ነው። የፈለጋችሁትን እቃ ሽሮ፣ በርበሪ እንደዚሁም ደግሞ የተለያዩ ማቴሪያሎችን ማስቀመጥ ትችላላችሁ ማለት ነው። ይሄም ተነሽ ነው። ከፈለጋችሁ ይሄው አንስታችሁ ከፍ ያለ ነገር ማስቀመጥ ከፈለጋችሁ እንደዚህ ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ እንደዚህ ታረዱና ማስቀመጥ ትችላላችሁ ማለት ነው። ይሄው አለቀ። እንደዚህ እዚህ ጋር ደግሞ ይሄው እዚህ ጋር ማለት ነው። ይሄው አያት እዚህ ጋር ሌላ ማስቀመጫለች። በዚህኛው ስለማናገኘው ይሄን ከፍተን ሁለቱንም ይሄው እዚህ ማስቀመጥ ትችላላችሁ። እዛ ጋር ደግሞ ማስቀመጥ ትችላላችሁ። ስትራይ ማለት የተለያዩ ነገሮችን ይሄው እዚህም ጋር ደግሞ እንደምትመለከቱት ይሄንም ማንሳት ትችላላችሁ። እንደዚህ ይነሳል። ንቅንቅ አይልም ከፈለጋችሁ። በጣም የሚያምር ከለርና የሚያምር ኪችን ካቢኔት ነው ማለት ነው። እንግዲህ እዚህ ጋር ደግሞ እንደምትመለከቱት የተለያዩ ያላለቁለት ነገሮች አሉ። እዚህ ጋር የእቃ ማጠቢያ ያለው እንደምትመለከቱት ይቀረጽለትና እቤት እዛ ወስደን እንደዚህ ይቀረጽለትና ይቆረጣል ማለት ነው። ከዛ የእቃ ማጠቢያው ይገባለታል። ቱቦ በታች ይወጣል። በዚህ ጋር ቱቦ ይወጣለታል ማለት ነው። እንደዚህ የእቃ ማጠቢያው እንትልና ቱቦ ወጥቶ ፍሳሹ በታች ይወጣል ማለት ነው። እንግዲህ ይሄና የእቃ ማጠቢያ ነው የሚሆነው። እዚህ ጋር ደግሞ ቦክስ አለች። አያት መደርደር ትችላላችሁ። እዚህ ደግሞ መክተፊያ ምናምን የተለያዩ እቃዎችን ማስቀመጥ ትችላላችሁ ማለት ነው። ሌቭል አልሆነም፣ የሆነ የሚስተካከል ነገር አለው። እዚህ ጋር ደግሞ ይሄው ክፍተቱን ላሳያችሁ፣ ምን ያህል ብዙ እቃ እንደሚይዝ ስፋቱ ምናምን ማሳያችሁ። ይሄን ይመስላል። እዚህ ጋር ቦክሱ ታች እዚች ጋር የሚከፈት ነገር አለው። ይሄ እንደምትመለከቱት ከላይ የመጣው የእቃ ማጠቢያው ፍሳሽ በዚህ ብሎ ነው የሚወጣታችሁ ማለት ነው። እና የሚዘጋጅለት ነገር አለው። እዛው ነው የሚሄደው፣ እዛው ሄዶ ይዘጋጅለታል። ይሄው እዛች ጋር እንደምትመለከቱት በጣም የማይይዘው እቃ የለም። ብዙ ነገሮችን ይይዛል። ውስጥ በጣም ብዙ እቃ መያዝ ይችላል። ይሄን ይመስላል። ይሄው በጣም በቃ የሚገርም ኪችን ካቢኔት ነው። ይሄን ራሱ ሊያስገባኝ ይችላል ቤተሰብ ሳስበው። ይሄም እንደምትፈልጉት መነሳት ይችላል ማለት ነው። ከፍታውንም አስቡት። ይሄም እንደምትመለከቱት በጣም የሚገርም ኪችን ካቢኔት ከከለሩ በቃ ዲዛይኑ በጣም የሚያምር ነው ማለት ነው። እቃ ማጠቢያ ሲሰራለት ደግሞ ውበት ይኖረዋል ማለት ነው። እንግዲህ ይሄ ኪችን ካቢኔት በዚህ በምትመለከቱት መልኩ ተሰርቶላታል ማለት ነው። ወደ መርሳ ወረራሉ የሚሄድ ነው። እንግዲህ የኪችን ካቢኔት 50,000 ነው የፈጀው ማለት ነው። በጣም የሚገርም ስራ ነው። 3ከ50 ነው ያልኳችሁ ሜትሩ። እንደዚህ በጣም የሚገርም ነው ማለት ነው። ከላይም የተለያዩ ነገሮች ማስቀመጥ ይቻላል። በዚህ መልኩ ተሰርቶላታል ማለት ነው። ቤተሰብ እንግዲህ ይሄን ኪችን ካቢኔት ከ10 ስንት ተሰጡታላችሁ የሚለውን እናንተ ጋር ጠብቃለሁ። እዚህ ጋር ደግሞ እንግዲህ ወደ ሜትር ከ20 አልጋችን ነው የምንሄደው ማለት ነው። ሜትር ከ20 አልጋችን ይችን ትመስላለች። ከለሩ ከኪችን ካቢኔቱ ጋር አንድ ነው ማለት ነው። እስከ ኮሜዱ ነው አንድ ነው። እንግዲህ ይሄ ሜትር ከ20 አልጋ 26,000 ብር ነው የፈጀው።
26000 ነው እንግዲህ ሜትር ከ20 ዋልጋ 26000 ነች እንደምትመለከቱት። ከለሩ በጣም የሚገርም ከለር ነው፣ ለየት ያለ ከለር ነው ማለት ነው። በጣም አንጸባራቂ ነው ቅቡን ፊኒሺንጉ ዋናው በነገራችን ላይ አሁን አልጋም ሆነ ምንም ነገር ስታሰሩ ዋናው ፊኒሺንጉ ነው፣ አጨራረሱ ሲያምር ነውና ቤትም ሄዶ የሚያምረው። አሁን ይሄን በውሃ ብትወለውሉት ምንም አይነት የቀለሙ የመልቀቅ እንትን የለውም ማለት ነው። እንደምትመለከቱት ይሄው ሌዘር አቀማመጡ ምናምን ቁልፎቹ በጣም ነው የሚያምሩት ማለት ነው። እዚህ ጋር ደግሞ ኮሜዲኖ እንደምትመለከቱት ይሄ ሁለቱም በቃ ውሃ ነው፣ በቃ ሳብ ስታደርጉት ልቅቅ ነው የሚያደርገው። እንደምትመለከቱት በዚህ መልኩ ተዘጋጅቶላታል ማለት ነው። እንግዲህ 26000 የፈጀችው ሜትር ከ20 አልጋ እቺን ትመስላለች። ኪችን ካቢኔቱም እንደምትወዱት ተስፋ አደርጋለሁ ማለት ነው። እዚህ ጋር ደግሞ እንደምትመለከቱን ቲቪ ስታንድ አለ። ቲቪ ስታንዱ ይሄንን ይመስላል ማለት ነው። በተመለከታችሁት መልኩ ይሄው ማስቀመጥ ይቻላል ማለት ነው። እዚህ ጋር ደግሞ ጅፓስ ወይም ደግሞ እንደዚህ ለሁለት ይከፈለታል አለው። እኛ ስላልገጠምን ነው። በዚህ መልኩ አልቆላታል። እዚህ ጋር እንደምትመለከቱት በጣም ውበት ይሰጣል። ይሄ እንደምትመለከቱት ወርቃማ ነው። ቲቪ ስታንድ በዚህ መልኩ አልቆላታል። ይሄ ቲቪ ማስቀመጫ ነው። ከላይ 43 ኢንች ቲቪ ሲቀመጥበት ከጎና ከሆነ ደግሞ አበባ ቢቀመጥ በጣም ውበትን ይሰጣል ማለት ነው። እንግዲህ ይሄ ቲቪ ስታንድ 10000 ብር ነው የፈጀው። በዚህ መልኩ አልቆላታል ማለት ነው። ቤት ገጥመን ደግሞ የምናሳያችሁ ይሆናል ማለት ነው። እንግዲህ አጠቃላይ 86000 የፈጀው ኪችን ካቢኔት እና ቲቪ ስታንድ እንግዲህ በዚህ መልኩ አሳይተናችኋል ማለት ነው። እንግዲህ ከዚህ ትዕዛዝ ሀሳብ አስተያየት የሆነ ከ10 ስንት ተወስታላችሁ የሚለውን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን ማለት ነው። በቤት ወስደን ደግሞ ገጥመንም እናሳያችሁ ይሆናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ትዕዛዝ ወይም በሌላ ቪዲዮ እስክንገናኝ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ማለት ነው። መልካም